ቢስሚላህ ራህማን ራሂም። እስኪ ይህንን ጥያቄ ሁላችንም እንጠይቅ ራሳችንን። ነቢዩ ዓለይሂ ሰላቱ ወሰላም የኡመቶች ዕድሜ ከ60 እስከ 70 ነው ብለዋል። ማክሲመም በአቭሬጅ የምንኖረው ከ60 እስከ 70 ባለው የዕድሜ ክልል ውስጥ ነው። ግን 200 300 ምናልባትም 500 ዓመት ዕድሜ ያለው ሰው አይነት ስራ እንዲኖረን ብናስብ ምን ማድረግ ያለብን ይመስላችኋል? በሌላ ሐዲታቸው ላይ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ማተ እብኑ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ፣ የሰው ልጅ በመሞቱ ምክንያት ሲሞት ስራዎቹ በሙሉ ይቋረጣሉ። ከሶስት ስራዎች ውጭ ያሉት ስራዎች በሙሉ ይቋረጣሉ። የመጀመሪያ የጠቀሱት ነቢ ሰለላሁ ዐለይሂ ወሰለም ሰደቀቱን ጃሪያ ነው። ቀጣይ የሆነ ከሞትን በኋላ አጅር የሚመዘገብበት የሆነ ሰደቃ። ያ ሰደቃ 100 ዓመት ከኖረ እኛ ከሞትንም በኋላ ይቀጥላል። 500 ዓመት 1000 ዓመት ቢቆይ ያ ሰደቃ፣ ያ አገልግሎቱም በሰጠው ልክ የሥራ መዝገባችን ክፍት ሆኖ ኸይር ሥራ ይመዘገብልናል። የቺካጎ በረካ ኮሚኒቲ ይህንን እድል አቅርቦልናል። ኢንሻአላህ ሴንተሩ ተገዝቷል። በጣም ደስ የሚል ዜና ነው። እንኳን ደስ ያለን ሁላችንም። ያ ሴንተር በሌላ እምነት አገልግሎት ላይ የነበረ መሆኑ ደግሞ አልሐምዱሊላህ የበለጠ ደስ የሚል ስሜት አለው። ያ ግን ሪኖቬት መደረግ ደግሞ አለበት። እንደገና በአዲስ መልክ መሰራት ይኖርበታል። ለዚህ ስራ $900,000 ያስፈልገዋል። ይህንን ወንድሞች እያሰባሰቡ ነው ያሉት። ኢንሻአላህ በአካል መገኘት የቻል ቺካጎና አካባቢዋ ላይ የምንገኝ ሙስሊሞች ኦክቶበር 4 ሁላችንም እዛ እንድንገኝ አደራላለሁ። የሌለን ደግሞ ወይም ደግሞ በሩቅ ያለን ሃሩን ሚዲያ ላይ በሚተላለፈው ላይቭ ፈንድሬዚንግ ፕሮግራም ላይ እንድንገኝ ጥሪ ያቀርባለሁ። አላህ ሱብሓነሁ ወተዓላ የዚህ መልካም ስራ ባለቤቶች አላህ ያድርገን፣ አህል አላህ ያድርገን። የመረጠውን ነው እንዲህ አይነት ገበያ ላይ ሄዶ የሚሸምት አላህ ስብሓነሁ ወተዓላ የመረጠው ሰው ብቻ ነው። ከሚመረጡት አላህ ያድርገን። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።